እንደዚህ አይነት አጋጣሚ አጋጥማችሁ ሊያቅ ይችላል። ካሜራው ሳይንቀሳቀስ ስልኩ የሚንቀሳቀስበትም ማለት ነው። እንደዚህ እንዲሆን ያስቻለው ደግሞ አንድ የካሜራ ቴክኖሎጂ አለ። እሱም ኦፕቲካል ኢሜጅ ስቴቢላይዜሽን ይባላል። ከስሙ እንደምትረዱት ደግሞ ቀጥ ማድረግ ነው ስራው። ቪዲዮ በምትቀርጹበት ጊዜ ወይ ደግሞ ፎቶ በምታነሱበት ጊዜ እጃችሁ ሊንቀጠቀጥ ይችላል። ስለዚህ ፎቶ ብላሪ እንዳይሆን ወይ ደግሞ ብዥ እንዳይል ግዴታ ይሄ ቴክኖሎጂ ስልካችሁ ውስጥ መካተት አለበት ማለት ነው። ይሄ ቴክኖሎጂ ስልካችሁ ላይ አለ ማለት ካሜራችሁ ተንሳፎ ነው የሚቀመጠው ማለት ነው። ስለዚህ እናንተ በምታንቀሳቀሱበት ጊዜ ለምሳሌ አሁን ስልካችሁ እየቀረጻችሁ ወደዚህ ከተንቀሳቀሰ ካሜራ ሴንሰሩ ወደዚህ ይንቀሳቀሳል። ስለዚህ ወደዚህና ወደዚህ ስለሚጣፋ ባለበት ቦታ ላይ ሆኖ ቀጥ ያለ ፎቶ ያነሳላችኋል ወይ ደግሞ ቪዲዮ ያነሳላችኋል ማለት ነው። የዚህ ቴክኖሎጂ ጥቅሙ የመጀመሪያው አሁን እንዳልኳችሁ እንዳይቀጠቀጥ ነው። ሁለተኛው ደግሞ በማታ ፎቶ በምታነሱበት ጊዜ ወይ ቪዲዮ በምትቀርጹበት ጊዜ ብርሃን ለመጨመር ሲባል ብቻ ብዥታ ይኖራል። ስለዚህ ይሄ ቴክኖሎጂ ካለ ደግሞ በተቻለ አቅም አሁን እንዳልኳችሁ ብዥታ ስለሚቀንስ በዚህ ምክንያት በማታ ካፕቸር በምታረጉበት ጊዜ ጠራ ያለ ፎቶ ይሰጣችኋል ማለት ነው። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።